በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን ጥቅምት 11 በዚች ቀን የአንጾኪያ ሊቀ ጳጳስ ቅዱስ አባት ያዕቆብ አረፈ። ይህም ቅዱስ ብዙ መከራ ደርሶበታል። ስለ ቀናች ሃይማኖት አርዮሳውያንን አሳደውት በደሴት ብዙ ወራት ኖረ። ከዚያም በኋላ የአንጾኪያ ምዕመናን ሰዎች ተሰብስበው መከሩ። መልእክትም ልከው ወደ እነርሱ መልሰው ጥቂት ቀኖች ኖረ። ከዚያ በኋላ ሁለተኛ አርዮሳውያን ተነሱበት፣ አሳደዱትም። በስደትም ውስጥ ሆኖ 7 ዓመት ኖረ። በዚያም አረፈ። በዚች ቀን ገድለኛዋ ቅድስት ኢየላግያ አረፈች። ይህችም ከአንጾኪያ ሀገር የሆነች ናት። ወላጆቿም ከሃዲያን ናቸው። እርሷም አስቀድማ ከረከሱ ሃይማኖቶች ጋር በተረከሰ ስራ ጸንታ መኖር ገንዘብ አደረገች። ከእርሷም በመሸታ በጨዋታ ቤት በመዋል ስትሳቅና ስታመነዝር ስትዘልፍም ትኖራለች። በአንዲት ቀንም የገሃነመ እሳት የዘላለም ስቃይ እንደሚጠብቃት እያሰበ ዝንጎችና መንዝራዎችን ሲገስጻቸው ኤጲስቆጶስ ጳውሎስን ሰማች። ምክሩንም በልቡ አደረ። ከዚያ በኋላ ወደ እርሱ ሄዳ የሰራችውን ሁሉ ተናዘዘ። እሱም አጽናንቶ የቀናች ሃይማኖት አስተማራት። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስም አጠመቃት። በቀደመው ስራዋም እየተጸጸተች በጾም በጸሎት በስግደት ሰውነቷም ማድከም ጀመረች። ከዚያ በኋላ የወንድ ልብስ ለብሳ ወደ ኢየሩሳሌም ሄዳ በከበሩ ቦታዎች ሁሉ ሰግዳ ሁሉም ቦታዎች ተሳለመች። ወደ ኢየሩሳሌም ሊቀ ጳጳሳትም ተመለሰች። እርሱም ከኢየሩሳሌም ከተማ ውጭ ደናግል ገዳም ወደ አንዱ ላካት። የምንኩስና ልብስ ለብሳ በጽኑ ገድልም ተጠምዳ 30 ዓመት ያህል ኖረች። እግዚአብሔርን አገልግላ በሰላም አረፈች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ የማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ደግሞ ለሰማዕት አርማሚ መታሰቢያ ነው። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ደግሞ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በዚች ዕለት የመላእክት አለቃ የከበረ መልአክ የሚካኤል በዓሉ መታሰቢያ ነው። እንዲሁም በዚች ቀን ከ12 ሐዋርያት የሐዋርያው የማቴዎስ የዕረፍቱ ምስክርነት ነው። ለእግዚአብሔር ምስጋና ነው። እኛም በጸሎታቸው ይማረን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ በአንድ ለተቀበለው ልጅ የሚያገለግሉን ኃይላዊ መላእክት እያሳሰቡ በችግሬ ጊዜ የማቀርብ ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኩ። የመጽሐፍ ወረቀት አዘጋጅቶ ብራና ዳምጾ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛ ሁሉ የምታስምር ጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።